ሰላም ሰላም ጤና ይስጥልን የተከበራችሁ የሙዳይ ቤተሰቦች እንደምን አላችሁ? እኛ ሰላም ነን እግዚአብሔር ይመስገን። በእያላችሁበት ሰላምና ፍቅር እንመኝላችኋለን። በዛሬ አጭር ቆይታችን ወደናንተ የምናደርሳችሁ ለወንድ ልጅ በጭራሽ ፈጽሞ መስጠት የሌለብሽ ነገሮች ምንም እንኳን ብትወጂው ብታፈቅሪው መስጠት የሌለብሽ ነገሮች ያው እሱ ምናልባት ጠይቆሽ ሊሆን ይችላል አንቺ ደግሞ ወይ ስለምትወጂው ስለምታፈቅሪው ልትሰጪው ፈልገሽ ሊሆን ይችላል ነገር ግን ብትወጂው ብታፈቅሪው እነዚህን 10 ነገሮች አሳልፈሽ ለምትወጂው ለምታፈቅሪው ወንድ መስጠት የለብሽም ከሰጠሽው ደግሞ ያው ቁማሩን ትበያለሽ የሚል ሐሳብ አለኝ እነዚህን ሐሳብ እንግዲህ ወደናንተ ለማድረስ ያነሳሳኝ ትልቁ ነገር ምንድነው መሰላችሁ ብዙ ጊዜ እህቶቼ ብዙ መስዋዕትነት ተከፍሉና ወይም ደግሞ ብዙ ነገሮች ተሰጡና በኋላ ላይ ነገሮች ፊታችሁን ሲያዞሩባችሁ እጅግ በጣም ትጎዳላችሁ ወይም ደግሞ ጊዜያችሁ ጉልበታችሁና የመሳሰሉ በጣም ከባድ ለሴት ልጅ የሚያስፈልጋትን ነገር አጣችሁ ስመለከት እጅግ በጣም ቅስሜ ስለሚሰብረኝ ይሄን ነገር እናንተን እንግዲህ ለመንገር አስቤ ነው በዚህ ላይ ያልተስማማችሁበት ነገር ያልተዋጣላችሁ ነገር ካለ መስጠት አለብን የምትሉት ነገር ካለ ከስር ልጽፉልን ትችላላችሁ እኔ ግን አቋሜ ይሄን ይመስላል እንግዲህ ይሄን ካልኳችሁ በኋላ የበሰለ ፍቅር ወይም ደግሞ ትዳር ጤናማ የሆነ ስጦታ ወይም ደግሞ መስዋዕትነት ነው የሚያስፈልገው እንጂ ራስሽን የሚያሳጣሽ ስጦታ ወይም ደግሞ መስዋዕትነት ለወንድ ልጅ መክፈል የፍቅራችሁ ደረጃ የበሰለ ነው ለማለት አይቻልም ፍቅርም ትዳርም እንግዲህ ልኬት አለው ማር ሲበዛ እንደሚመረው ማን እንደሆንሽ ማስረሳት የለበትም ማንነትሽን ማስረሳት የለበትም በተለይም ደግሞ ለምን እንደተሰደድሽ ለምን አንድ ስራ እንደምትሰሪ ያንን ነገር ሊያዘነጋሽ አያስፈልግም የሚል ሐሳብ አለኝ ወደ ሐሳቡ እንግዲህ ከማለፋችን በፊት አዲስ የገባችሁ ሰብስክራይብ ሌሎች ቤተሰቦቻችን ደግሞ ሼር ላይክ አድርጉ ከተመቻችሁ መጀመሪያ ላይ እንግዲህ መስጠት የለባችሁም ብዬ ለእህቶቼ ምነግራችሁ ገንዘብን በተመለከተ ነው በነገራችን ላይ በተለይ በውጭ የምትኖሩ እህቶቻችን ለወንድ ልጅ እናቱ ናችሁ ወይስ አባቱ ናችሁ ወይስ ደግሞ የናንተ ኢትዮጵያ ንግድ ባንክ ወይም ደግሞ የሱ ንግድ የሱ ባንክ ቤት ናችሁ ለወንድ ገንዘብ እየላካችሁ ወንድ ጋር ገንዘብ የምታስቀምጡ ወይም ደግሞ ለወንድ ልጅ ገንዘብ የምትሰጡት በጣም ነው የሚገርመኝ አንድ ወንድ ልጅ ደካማ ከሆነ ወይም ደግሞ የደካማነት ምልክቱ ነው ከሴት ልጅ ብር የሚጠይቀው እንደምትነግሩን ከሆነ ስራ ለመጀመር ብሎ ብር ጠየቀ ለትምህርት ቤት ክፍያ አጥቶ ኑሮ ከብዶት ስራ የለውም በጣም ብዙ ነገር እህቶቼ ምክንያት እየሰጣችሁ ወንድ ልጅን ገንዘብ እንዲለምድ አድርጋችኋል አንድ እውነት ግን ልንገራችሁ ወንድ ልጅ ነገ ባል የሚሆንሽ ከሆነ የልጅ አባት መሆን ከፈለገ ዛሬ ላይ ቢያንስ ራሱን መቻል አለበት ካንቺ ገንዘብ መጠየቅ የለበትም እንግዲህ በተደጋጋሚ ወንዶች ከሴቶች ብር ይጠይቃሉ የሚጠይቁበትን ደግሞ ሁለት ምክንያቶች ልንገራችሁ ሀገር ውስጥ የሚገኝ ወንድ በውጭ ከምትገኝ ሴት ብር ሲጠይቅ ሁለት ነገር አስቡ ነው የመጀመሪያው የአባት ቤት ሲዘረፍ አብረ ዝረፍ የሚባለውን አስተሳሰብ አንቺ ላይ ለመጫን ነው በደና ጊዜ በፍቅር ጊዜ ያው ገንዘብ ስጠይቃት እንቢያትለኝም ስለዚህ መዘረፍ ባለባት ጊዜ እዘርፋታለሁ ብሎ ስለሚያስብ ነው በዛ ጊዜ እንጠይቅሽ ሁለተኛ ደግሞ ነገሮች ከድጡ ወደ ማጡ እየሄዱ ስለሆነ ነው ፍቅር እንደ መጀመሪያው አሎን ካለ እየቀዘቀዘ ከመጣ የሁለታችሁ ነገር ስለዚህ እሷን ማያዝ የምችለው ወይም አሳስሪያት ማስቀመጥ የምችለው እንዳትረሳኝ ማድረግ የምችለው እኔ ላይ መስዋዕትነት ከከፈለች ነው የጊዜ መስዋዕትነት የገንዘብና የተለያዩ ነገሮች መስዋዕትነት ለሴት ልጅ ከባድ ነው በተለይ ገንዘብ ብቻ አይደለም ጊዜሽን የሚወስድብሽ ወንድ ከባድ ነው ስለዚህ ለማይሆንሽ ወንድ ጊዜሽንና ገንዘብሽን ጉልበትሽን ማባከን የለብሽም የሚል ሐሳብ አለኝ ስለዚህ ቦርሳሽን ሲያወልቀው ጉልበትሽ እድሜሽ ጊዜሽ ሙጥጥ ብሎ ሲያልቅ እንግዲህ በጣም ያሳዝናል እህቶቼ እውነቴን ነው የምላችሁ በፈጣሪ ስም ነው የምጠይቃችሁ ለወንድ ልጅ ገንዘብ መስጠት የለባችሁም ብዬ ነው የምነግራችሁ ወንድ ልጅ ራሱን መቻል አለበት ወንድ ልጅ ቢያንስ የራሱ ወጪ መሸፈን መቻል አለበት ያንቺን ወጪ መሸፈን ግዴታው ነው በነገራችን ላይ ወንድ ልጅ ሴት ልጅን ጸዳ አድርጎ ኮራ አድርጎ ተንከባክቦ ማኖር ግዴታው ነው ተፈጥሯዊ ግዴታ ነው ይሄ ቢያንስ ግን ይሄንን ማረክ ካልቻለ ራሱን መቻል አለበት ራሱን የማይችል ወንድ ይዘሽ ማለት ነው ነገ ካገባሽ በኋላ ልጅ ከወለድሽ በኋላ ያ ወንድ ልጅ ሁለተኛ ልጅ ነው የሚሆንብሽ ስንት ልጅ ነው እንግዲህ የምታሳድጊው አንቺ ምንም አይነት እንግዲህ ጨካኝ ወንድ ቢሆን በጣም ጨካኝ ወንድ ምለው በነገራችን ላይ ነኝ በሰው ሀገር
እህቶቻችን የሰው ፊት እየገረፋቸው ያለ ረፍት 16 ሰዓት እየሰሩ ህገወጥ እየተባሉ ህጋዊ እየተባሉ እየተፈረጁ አንዳንዴ እንግዲህ እግዚአብሔር ይጠብቃችሁ እንጂ የሚደፈሩ ሊኖሩ ይችላሉ የሚመቱም ሊኖሩ ይችላሉ ብዙ ነገር ሰምተናል ይሄን ሁሉ ነገር ችለው ያመጡትን ገንዘብ ወንድ ልጅ ተቀብሎ ሲበላ ወይም ደግሞ ሲቀበል ያ ወንድ እኔ ጤነኛ ነው ብያላስብም በጣም ጨካኝ አድርጌ ነው የማስበው አንዳንዴ እህቶቻችን ምን አለበት ቸግሮት ነው ብንረዳዳ ምትሉ አላችሁ እኔ ይሄን አልቀበልም እውነቴን ነው የምላችሁ ወንድ ልጅ ህይወትን ማሸነፍ መቻል አለበት እንደውም ምን የሚባል ሐሳብ አገኘው መሰላችሁ የሀብታም ውሻና ገንዘብ የሚቀበል ወንድ አንድ ናቸው የሀብታም ውሻም ገንዘብ የሚቀበልም ወንድ ብዙ በሰጣቸው ቁጥር ብዙ አምጪ ይላሉ ወንድ ልጅ ብዙ ገንዘብ በሰጠሽው ቁጥር አምጪ ነው የሚልሽ ውሻውም እንደዛ ማለት ነው ስለዚህ ወንድ ልጅ የሚወድሽ ከሆነ ራሱ ገንዘብ ይሰጥሻል እንጂ ካንቺ ገንዘብ አይጠብቅም ሁለተኛ ልብሽን ነው መስጠት የለብሽ ስለሱ መጀመሪያና መጨረሻ ሳታውቂ ለወንድ ልጅ ልብሽን መስጠት በጣም አደገኛ ነገር ነው በተለይ መጀመሪያ ላይ እንግዲህ እየተቀራረባችሁ እየወደድሽው ከሄድሽ በአካል ደግሞ የምትገናኙ ከሆናችሁ እንግዲህ በአጋጣሚ ወሲብ ውስጥ ካስገባሽ ከዛ ቀጥለሽ ደግሞ እየተዋወቃችሁ ስትሄዱ ልብሽን ዝርግፍ አድርገሽ ከሰጠሽው በጣም አደገኛ ነገር ነው በውጭ ያላችሁ ደግሞ እየተቀራረባችሁ እየተለማመዳችሁ ስትሄዱ ልባችሁን አሳልፋችሁ ከሰጣችሁ በጣም አደገኛ ነው ማረጋገጥ ያለብሽ ብዙ ነገሮች አሉ ይሄው የቀረብኩት ወንድ ልቤን ከመስጠቴ በፊት እውነተኛ ነው ወይ ብለሽ ማረጋገጥ ታማኝነቱን ማወቅ አለብሽ በችግርሽ ጊዜ የሚደርስ መሆኑን ማረጋገጥ አንዳንዴ ደግሞ በፌስቡክ ብቻ መተዋወቁ ከሆናችሁ ይሄ ወንድ ኢቭን እኮ ወንጀለኛ ሊሆን ይችላል ስለሱ ማወቅ አለብሽ አታላይ መልቲ ሊሆን ይችላል በደንብ ማጣራት አለብሽ የጤንነቱ ሁኔታ ማወቅ አለብሽ ጤነኛ ነው ወይ የሚለው ነገር እና እነዚህ ብዙ ነገሮችን ሊያበላሹ ይችላሉ እንደ ወደድኩት ሲያውቅ ደግሞ በነገራችን ላይ በርቀት የምትገኙ እንደወደድሽው ካወቀ እንዳፈቀርሽው ካወቀ ማለት ነው በእርግጠኝነት ልንገራችሁ እየሸሻችሁ ይሄዳል ስለዚህ ወንድ ልጅ ብትወጁ ብታፈቅዱ ልብሽን መስጠት የለብሽም ሶስተኛ መስጠት የሌለብሽ ደስታሽን ነው ምናልባት አንቺ ብቸኛ መሆን ፈርተሽ ሊሆን ይችላል ወይም ደግሞ ቢለየኝ ብለሽ ስለምትፈሪ ደስታሽን ለሱ አሳልፈሽ ልትሰጪ ትፈልጊ ይሆናል ለደስታሽ እንግዲህ ሰተሽው ለብዙ ጊዜ አንቺ ፈገግታ በማጣትና ምቾት በማጣት ውስጥ መኖር የለብሽም ለወንድ ልጅ ደስታሽን መስጠት የለብሽም ደስታም ከወንድ ልጅ አይደለም የሚገኘው ትክክለኛ ከፈጣሪ ነው የሚገኘው ከራስሽ ውስጥ ነው የሚገኘው ስለዚህ ደስታሽን ለወንድ ልጅ አሳልፈሽ መስጠት የለብሽም አራተኛ ራስሽን አሳልፈሽ መስጠት የለብሽም በተለይ ወሳኝ ማንነት የሚባሉትና ባህሪያቶችሽ ማለት ነው ምናልባት ከሱ ጋር በመሆንሽ ወይም ፍቅር ውስጥ በመሆንሽ በተወሰነ መልኩ የተወሰነ ነገርሽ ሊቀየር ይችላል ነገር ግን ፍቅር ወይም ትዳር ወይም ተሳስቦ መኖር አንቺነትሽን ሙሉ በሙሉ አይቀየርሽም ስለዚህ ራስሽን አትስጭምልሽ አንቺ ስትቀየሪ አንቺ እውነተኛ አንቺ ሳትሆኚ ሲቀሪ ማለት ነው ወንድ ልጅ የበለጠ እንደማይወድሽ እርግጠኛ መሆን መቻል አለብሽ ከሱ ጋር ለመቀጠል ብለሽ ሞራልሽን ማሳጣት መቻል የለብሽም ራስሽን አትሽ ሞራልሽ መውደቅ የለበትም ሞራልሽ ከወደቀ ደግሞ እህቶቼ በእርግጠኝነት ልንገራችሁ የበታችነት ስሜት እንደሚሰማችሁ ማወቅ መቻል አለባችሁ አምስተኛ መስጠት የለባችሁም ብዬ መነግራችሁ በጣም ውድ የሆኑ ስጦታዎችን አንዳንድ እህቶች በተለይ በውጭ የምትኖሩ ጫማ የምትልኩላችሁ ልብስ የምትልኩ በጣም በውድ እየገዛችሁ ይሄን ነገር እህቶቼ አታድርጉ ምናልባት አንቺ ስለምትወጂው ልትሰጪው ትፈልጊ ይሆናል ነገር ግን ለወንድ ልጅ በጣም ውድ የሆኑ ስጦታዎችን መስጠት በተቃራኒው መጥፎ ስሜት እንዲሰማው ነው የሚያደርገው አንቺ ጥሩ ይሰማዋል ብለሽ ነው የሰጠሽው እሱ ግን በተቃራኒው ነው የሚያስበው መጥፎ ስሜት ይሰማዋል ምክንያቱም ያንን ነገር ለራሱ ማድረግ ስለማይችል ስለዚህ ብዙ ወንዶች በአሁን ሰዓት በሀገር ውስጥ ያሉት ባለጌ የሆኑ ጥቅም ፈላጊ የሆኑ የመጡት አንዱ ምክንያት ሴቶች በሚሰሩት ስህተት ነው እሱም ገንዘብና የተለያዩ ውድ የሆኑ ስጦታዎችን ስለምታስለምዱ ነው ስድስተኛ የመመለሻ ጊዜሽን ወይም የኮንትራት ጊዜሽን አሳልፈሽ መስጠት የለብሽም ኢቭን መጨመር ብትፈልጊ እንኳን ገንዘቡ አልሟላልሽ ብሎ ነገሮች እንደጠበቅሻችሁ አልሆኑልሽ ብሎ የቤት የጀመርሽው ቤት አላልቅልሽ ቢል እንኳን ወይም ደግሞ ሐሳብሽ ባይሞላ መቀጠል ብትፈልጊ እንኳን ለወንድ ልጅ ብለሽ ኮንትራትሽን ማቋረጥ የለብሽም አንዳንድ እህቶቻችን ጭራሽ ከፈለግሽ እኔ ካልመጣሽ አገባለሁ ሌላ ፍቅረኛ ይዛለሁ የራስሽን መንገድ ፈልጊ ስትባሉ ጥላችሁ ለመምጣት ኢቭን በኮንትራታችሁ ውስጥ እንኳን ፖሊስ ያስገብታችሁ ኢቭን
በስንት ግልግል ለመምጣት የምትፈልጉ እህቶቻችን አላችሁ። ይሄ ለወንድ ልጅ መስጠት የሌለበት ነገር ነው። አንድ ወንድ ለራሱ ፍላጎት ብሎ አንቺን መስዋዕት አያደርግሽም። እሱ ለመጠቀም ብሎ አንቺ መሞት የለብሽም። ይሄን መረዳት መቻል አለባችሁ ፍቅር ውስጥ ብትሆኑ። ሰባተኛ ነፃነትሽን አሳልፈሽ እንዳትሰጪ፣ ከማንም ጋር እንዳታወሪ፣ ከማንም ጋር እንዳትገናኝ፣ እንዳትተዋወቂ የሚልሽን ወንድ በዚህ መልኩ ነፃነትሽን አሳልፈሽ መስጠት የለብሽም። ያው ይታወቃል፣ በተለይ በውጭ ያላችሁ ሰዎች ውጭ መኖር ራሱ እስር ቤት መኖር ነው። ከማንም ጋር እኮ እንደማትገናኙ ይታወቃል። ነገር ግን በተደጋጋሚ ነፃነትሽን የሚነፍግሽ፣ እንዳታወሪ፣ እንዳትገናኝ፣ እንዳትተዋወቂ የሚልሽ ሰውም እሺ ብለሽ መቀበል የለበትም። በተፈጥሮ የሰው ልጅ ማህበራዊ እንስሳ ነው ይባላል። ብቻውን መኖር አይችልም። እንኳን የሰው ልጅ በግ እንኳን ብቻውን ቢታሰር ይጮሃል እኮ ፈርቶ ማለት ነው። ስለዚህ ይሄንን ማሳልፈሽ መስጠት የለብሽም። ስምንተኛ ደግሞ አሳልፋችሁ መስጠት የለባችሁም ብዬ የማስበው በጣም የበዛ ስልጣን፣ የበዛ ኃላፊነት፣ የበዛ የበላይነት ለወንድ ልጅ መስጠት የለባችሁም። ወንድ ልጅ ሲፈልግ የሚዘጋሽ፣ ሲፈልግ የሚያናግርሽ፣ ሲፈልግ የሚጠራሽ፣ ሲደብረው ደግሞ ዞር በይ የሚልሽ መሆን የለበትም። ወይም ደግሞ ሁሉም ነገር በሱ ፍቃድ ይሁንታ የሚደረግ መሆን የለበትም። አንቺ የራስሽ ፍላጎትና ምርጫ የሌለሽ ተደርጎ መቆጠር የለበትም። አፈቀርሽው እንጂ አላመለክሽውም ይሄን ሰውዬ ማለት ነው። ጠንካራ ሴት የራሷ የሆነ ህግ አላት። ብታፈቅርም ብትወደው ወንድ ልጅ የራሷ የሆነ ጠንካራ የሆነ ህግ አላት። ወንድ ባወጣላት ህግና መስመር አትጓዝም። ባሳየት መንገድ የምትጓዝ አለች። ተጣሉ እያልኳችሁ አይደለም። አንቺ ሰው በመሆንሽ የራስሽ ምርጫና ፍላጎት አለሽ። ዘጠነኛ አሳልፈሽ መስጠት የለብሽ ክብርሽን ነው። ሴት ልጅ መከበር መቻል አለባት። የሚያዋረድሽና ዝቅ የሚያደርግሽን ሰው መቀበል የለብሽም። ወንድ ልጅ ቀይ መስመርሽን አልፎ ወይም ደግሞ ያን መስመር ጥሶ መሄድ የለበትም። ስለዚህ ክብርሽን ለወንድ ልጅ አሳልፈሽ መስጠት የለብሽም። አስረኛ ውሳኔሽን አሳልፈሽ መስጠት የለብሽም። ልታማክሪ ትችላለሽ፣ ተመካክራችሁ ልትወስኑ ትችላላችሁ። ይሄ ጥሩ ነገር ነው። በተለይ በተወሰኑ ነገሮች ላይ፣ አንዳንድ ነገሮች ላይ ግን እሱ እንዲወስን ማድረግ የለብሽም። ሁሉም ውሳኔ ለሱ አሳልፈሽ ከሰጠሽ አደገኛ ነው። አንዳንድ ውሳኔዎች ላይ ቤተሰቦችሽን መግባት አለባቸው። ባለሙያዎችን ማማከር አለብሽ። ከሁሉም በላይ ደግሞ ራስሽ ወስነሽ መወሰን አለብሽ እንጂ ለወንድ ልጅ ውሳኔሽን አሳልፈሽ መስጠት የለብሽም የሚል ሐሳብ አለኝ። በዚህ ላይ እንግዲህ የኔን ሐሳብ አስቀምጬላችኋለሁ። ስላዳመጣችሁኝ አመሰግናለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። መልካም ጊዜ ለእናንተ ለወንድሞቼ ይላለሁ።